ሁለት ተቃራኒ ሀሳብ ሰምታችሁ ሁለቱም እውነት ሆኖባችሁ ያውቁም? ለምሳሌ የሆነ ሰውዬ መጥቶ ቤተሰባችሁ ላይ ኃላፊነት አለባችሁ እነሱን የማስደሰት እነሱን የማኩራት ቢላችሁ እና ሌላ ሰውዬ ደግሞ መጥቶ ቤተሰባችሁን ለማኩራት አይደለም የተፈጠራችሁት የራሳችሁን ህይወት ኑሩ ቢል ሁለቱም በሆነ መጠን እውነት አለው ውስጡ። የመጀመሪያው ሰውዬ ቤተሰባችሁ ተንከባክበዋቸዋል። እዚህ ደረጃ የደረሳችሁበት ምክንያት እነሱ ናቸው። ስለዛ ለነሱ ኃላፊነት መውሰድ አለባችሁ እያለ ነው። ሁለተኛው ደግሞ ሰውዬ ወደዚህ ዓለም ስትመጡ አስፈቅዳችሁ አይደለም የመጣችሁት። ስለዛ የማንም ደስታ ኃላፊነት እናንተ ላይ አይጣልም እያለ ነው። ሁለቱም እውነት ነው በሆነ መጠን፣ ግን ደግሞ ሁለቱም በሆነ መጠን ውሸት አለ ውስጡ። ለምን? ምክንያቱም ሪያሊቲ በሌየር ነው የሚሰራው። ለዛ ነው ብዙ ኮንትራዲክተሪ የሆኑ ሐሳቦች አንዳንዴ ሴንስ ይሰጣሉ። ለምሳሌ ገንዘብ ደስታን አይገዛም ብልና ገንዘብ ደስታን ይገዛል ብል ምንም እንኳን ሁለት የተለያዩ ሐሳቦች ቢሆኑ ምንም እንኳን የሚቃረኑ ሐሳቦች ቢመስሉ ግን ደግሞ ውስጣቸው በሆነ መጠን እውነት አለ፣ ግን ደግሞ በሆነ መጠንም ውሸት አለ እና የበለጠ ባሰባችሁት ቁጥር እንደውም ውሸቱም እውነቱም እየበዛ እየሰፋ ነው የሚመጣው። ግን ይሄ ለምን ሆነ? ምክንያቱም ሪያሊቲ በኮንቴክስት ነው የሚሰራው። ሪያሊቲ ሌየር አለው እና ሌየር ሲቀይሩ ኮንቴክስት ሲቀይሩ እውነትም በዛው አንድ ላይ ይቀየራል ማለት። ገንዘብ ደስታን አይገዛም ቢል እና የታመመ ቤተሰብ ዘመድ ኖረኝ ታክመው ቢድኑ እና ከፍተኛ ብር ቢከፈል ለዛ ገንዘብ ደስታን ገዛ ማለት አይደለ በዛ ኮንቴክስት። ግን ደግሞ ታክመው ቢሞቱስ? ታክመው ባይድኑስ? ግን ደግሞ በዚህ ኮንቴክስት ገንዘብ ደስታን አልገዛም። አንድ ስቴትመንት እውነት ነው ወይስ አይደለም የሚለው በኮንቴክስት ይለዋወጣል እና ለዛ ነው ገንዘብ ደስታን አይገዛም እና ገንዘብ ደስታን ይገዛል የሚለው ሁለቱም ሴንስ የሚሰጠው ማለት። ለዛ ነው እንደውም በጣም አንድ ነገር ላይ ፊክስድ የሆነ አመለካከት ያላቸው በጣም ሪጂድ የሆነ አመለካከት ያላቸው ሰዎች ስማርት አይደሉም። ምክንያቱም ከዚች ነገር ወጥተው ማየት አይችሉም። አሁን ወደ ኤግዛምፕላችን ስንመለስ ገንዘብ ደስታን ይገዛል ብለው የሚያስቡ ሰዎች እና በፍጹም ይሄ ውሸት ሊሆን አይችልም ብለው የሚያምኑ ከሆነ ገንዘብ የምር ደስታን የማይገዛ ቦታ ላይ አእምሯቸው መስራት አይችልም፣ ፈንክሽን ማድረግ አይችልም። ምክንያቱም ራሳቸውን ገድበውታል በአንድ ሌየር ማለት በትንሽዬ በቅንጣት እውነት ራሳቸውን ገድበውታል። does that make sense? ግን ደግሞ ስማርት የሆነ ሰው ገንዘብ ደስታን ይገዛል፣ ገንዘብ ግን ደስታን አይገዛም የሚለውን ሁለቱን ተቃራኒ ሐሳቦች አምኖ ተቀብሎ ይኖራል። ምክንያቱም ኮንቴክስት እና ፐርስፔክቲቭ ሲለወጥ ሌየር ሲለወጥ እውነትም እንደሚለወጥ ስለሚያውቅ ማለት። ለዛ ነው ቲክቶክ ላይ አንድ ሞቲቬሽናል ስፒከር ራስህን ሁን ሲልህና ሌላ ደግሞ ሞቲቬሽናል ስፒከር መጥቶ ራስህን ለውጥ ሲልህ ሁለቱም ሴንስ ይሰጣል በሆነ መጠን የሚሉት። ለዛ ነው አንድ ጓደኛ መጥቶ ሪስክ እንዳትወስድ ተረጋጋ፣ ፔሸንት ሁን ሲልህ ሌላኛው ደግሞ መጥቶ ነው አሁን ነው አክት ማድረግ ያለብህ ምንም መረጋጋት አያስፈልግም ቢልህ ሁለቱም ሴንስ ይሰጣል። ምክንያቱም ፔሸንት መሆን አለብህ እንዳትሳሳት፣ ግን ደግሞ አክት ማድረግ አለብህ ህይወት እንዲለወጥ። ስለዛ ሁለቱም እውነት አላቸው፣ ግን ደግሞ በሆነ መጠን ሁለቱም መጥፎ ሳይድም አላቸው። ከመጠን በላይ ፔሸንት ከሆንክ ቁጭ ብለህ ምንም ሳታረግ ልቆይ ነው። ከመጠን በላይ ደግሞ አክት የምታረግ ከሆነ ዝም ብለህ እና ምንም ፔሸንት ካይለህ ረክለስ ልትሆን ነው። ስለዛ ሁለቱንም መያዝ መቻል አለብህ። ለዛ ነው ሲጀምር በጣም ስማርት የሆኑ ሰዎች ኮንትራዲክተሪ የሆኑ ሐሳቦችን እኩል መያዝ የሚችሉት ማለት ነው። I hope that makes sense። የምትስማሙ ከሆነ ኮሜንት ላይ ንገሩኝ፣ ካልሆነ ማትስማሙ ከሆነ ክሪቲሳይዝ አድርጉኝ እታች። ሰብስክራይብ ማድረግ እንዳረሱ። ይመቻችሁ።